ጽናት ጽናት አንቺ ጽናት አቤት እስኪ የሆነ ነገር ስሪ ጀለስ እየመጣ ነው እሺ ደግሞ አልጋውንም አንጥፊ አንጥፊዋለሁ እኮ አዎ ግን ቅድም እንቅልፌ ከመጣ ብዬ ተኝቼ ነበር እሺ ምንድነው ደግሞ ይሻሽ እስኪ አውልቅ የሆነ ምንም ምቾት የሰጠሽ አይመስልም ማሰር ስላለመድኩኝ እኮ ነው ግን ተው ብለምድ ይሻለኛል ይኸውልሽ እዚህ ምድር ላይ ስትኖሪ የምትፈልጊውንና የሚያስደስትሽን ነገር ብቻ ነው ማድረግ ያለብሽ ገባሽ እንደሱ ቢሆንማ ማን ይጠላል ግን እንዳለመታደል ሆኖ እኔ ለዛ አልታደልኩም ለምን እንደሱ አልሽ አይ ምንም ተው እኔ እስኪ ደቅ በይ እስኪ ስለ ላይፍሽ አውሪ ኧረ ስራ አለብኝ ምን የምትሄጂበት ቦታ አለ የት እሄዳለሁ ምንስ መሄጃ አለኝ እኮ በቃ ነይ ቁጭ በይ መጀመሪያ እስኪ እንሻሻው ልቂው እሺ እሺ አሁን አውሪኝ እናቴ እኔ ስትወልደኝ ነበር የሞተችው የእናት ጠረን የእናት ጡት ወተት የእናት ፍቅርን ሳላቅ ነው ያደግኩት አባቴ ለኔ ከማንምና ከምንም በላይ ጀግናዬ ነው እናትም አባትም ሆኖ ነው ያሳደገኝ ገላዬን እያጠበኝ አቅፎ እያጎረሰኝ እናት ካላቸው ልጆች እኩል አድርጎ ነው ያሳደገኝ መጽናኛዬ ናት ከሚስቴ ሞት ምጽናና አባት በፍቅራችን ምጸና አባት ሲል ጽናት ያለኝ ለዛ ነው ጽናት ያለኝ አይዞሽ አይዞሽ ታዲያ ለትምህርት ቤቱ ለማስረዳት አልሞከርሽ እሺ አመሰግናለሁ ከዛ እዛ እስከ ሁለተኛ ደረጃ ድረስ ተምሬ ሁለተኛ ደረጃ እዛ ስለሌለ እዚህ ለመማር ነበር የመጣሁት የቀን እየተማርኩ የማታ በመስራት አባቴን ልረዳው ነበር ሀሳቤ እና እኮ ስራ ቦታ እንዲጽፉልሽ ማድረግ ትችይ ነበር አባቴ ለኔ ቃል አውጥቶ ባይነግረኝም ብዙ ብድር አለበት ደግሞ ያሟል ለዛ ነበረ ሳልፈልግ ከሱ ተለይቼ ለመማር የመጣሁት እሱንም ለመርዳት አይዞሽ አታልቅሽ ስትታይ እኮ ይህን ሁሉ ነገር ያሳለፍሻት መሲ ግን ነገሮች እንዳሰብኳቸው አልሄዳሉኝ ሌሊት ስሰራ ስለማረፍድ ጠዋት ትምህርት ቤት ይረፍድብኛል ትምህርት ቤቶቹ ደግሞ አልረዳም አሉ በተደጋጋሚ ብነግራቸውም እነሱ ግን የኔን ቃል ከማመን በብጣሽ ወረቀት የሚጻፈውን ማስረጃ መረጡ የምሰራበት ድርጅት ተማሪዎችን አይቀጥርም ደግሞ እድሜን ዋሽቼ ስለነበረ መጠየቅ ፈራሁኝ ከዛ ግን አባቴ ህመሙ እንደባሰበት ሰማሁ ሁሌ እንደተንከራተተ አንድም ቀን ሳይደላ እኔ እንደኖር አባቴ ሊሞትብኝ ሆነ ለዛ ነው ሰው ቤት ተቀጥሬ መስራት የጀመርኩ እያረሩ መሳቅን ደክሞ ጠንካራ መምሰልን ከአባቴ ነው የተማርኩት አይዞሽ ሁሉም ነገር ያልፋል አይዞሽ ሰላም ለዚህ ቤት ምን እሺ ነው አቋረጥኳችሁ ነው እኔ በፊትም ጠርጥሬ ነበር ምንድነው የጠረጠርከው ሶ የዛሬ ወሬ አጣህ እንዴ